Hey, my name is Christian Gurmai. I'm here with my mom, Genet. The date is December 11th, and we're here in Chicago, Illinois. Okay. Hey, Mom. How are you doing? Good. How are you? I'm doing good. Okay. We have a few questions. Just answer them. Okay. ህፃን ነበርሽ ወይ እስካሁን ድረስ የተማርሽው አንድ ኢምፖርታንት ነገር በጣም የሆነ ምንድነው እስካሁን ድረስ የተማርሽው? እስካሁን ድረስ እየተማርኩና በደንብ አድርጌ እየተገነዘብኩት የመጣሁት ነገር እግዚአብሔርን በደንብ ሁል ጊዜ መፍራት፣ ማምለክ እና በእግዚአብሔር ውስጥ መኖርን ነው። እሺ ማን ነው እንደዛ በጣም ያገዘሽ ግን ላይክ እንደዚህ እግዚአብሔር ጋር ለመገናኘት እግዚአብሔር አንቺ አፌክት እንዲያደርግሽ ህይወትሽን አንድ ሰው ነበር ወይ ቤተክርስቲያንሽ ነው ወይ ምንድን ነበር? በእውነቱ ከሆነ እኔ ነበርኩ ወደ ቤተክርስቲያንም ራሴ የምሄደው ዩቲዩብ ላይም ሶሻል ሚዲያ ላይ ምንም መከታተለው ሰው ራሴን አፕዴት አደርግ ነበር ለማወቅ መጻፍ ማነብ ነበር ለልጆቼም ለማስተማር ሞር እነሱንም ለመርዳት መንገድ ለማስያዝ መጽሐፍ ቅዱስንም በደንብ አነብ ነበር እና ራሴን አፕዴት ያደረኩት። እሺ አንድ ነገር ህይወትሽ ላይ ያረግሽው ወይ ህፃን ነበርሽ ወይ አሁን ምናምን ነገር ምንድነውና ግላድ ይሆንሽ ማለት ያረግሽው ደስ የሚልሽ ነገር ስላረግሽ ምንድነው? በህይወቴ በእውነት በጣም ደስ የሚለኝ ነገር እንኳንም ያደረኩት ጥሩ ውሳኔ ነው የምለው ባለቤቴን ማግባቴ ነው። ባለቤቴን ሳገባ ልጅ ነበርኩኝ እና በዛ ሰዓት ምን እንደሆነ ማግባት ብዙም ትርጉሙ ባላወቁበት ሰዓት ነበረ። ግን ያንን ውሳኔ ወስኜ አግብቼ ይሄንን ኑሮ ላይ በመኖሬ ልጆቼን በማግኘቴ በጣም ደስተኛ ነኝና ያ ለኔ በጣም ትልቅ የደስታ ምንጭ ነው። እሺ አንድ ነገር ህፃን ነበርሽ ወይስ ካሁን ድረስ ያረግሽው ኦቨርካም ያረግሽው ከባድ ነገር ምንድነው እና እንዴት አድርገሽ ነው ኦቨርካም ያረግሽው? ለኔ በጣም ከባድ ጊዜ የነበረው ልክ እንዳገባው በ18 አመቴ ነበር እና እናቴን በህይወት ማጣቴ ነው። ልጅ ነበርኩ ገና ቲኔጅ ነበርኩ እና ደግሞ ገና ማግባቴ ነበር እና በጣም ከባዱ ጊዜ እሱ ነበር። ግን ደግሞ ልክ እሷ በህይወት እንደተለየችኝ የመጀመሪያ ልጄን ደግሞ ወዲያው ነበር የወለድኩት በወሩና ለኔ ደግሞ ለሐዘኔ ማጽናኛ ነበር የሆነችልኝና በዛ ተጽናናሁኝ። ባለቤቴም በጣም አገዘኝ፣ በጣም ከጎኔ ሆኖ ረዳኝ። እሺ አንደኛ በጣም ፕራውድ የሆንሽው ነገር ህይወትሽ ላይ ምንድነው? በጣም ፕራውድ የምሆነው ነገር ሁሉ ጊዜ በልጆቼ በጣም ፕራውድ ነኝ። በጣም የምንላቸውን ነገር በትክክል ሰምተው ሁሉን ነገር ከኛ ጋር በመመካከር በመታዘዝ እግዚአብሔርን በመፍራት እናት አባታቸውን አክብረው ከመስመር ሳይወጡ በትክክል እዚህ ስለደረሱ በጣም በጣም በእውነቱ በልጆቼ በጣም ፕራውድ ነኝ። እሺ እንዴት ይሰማሻል አንቺ የሰባት ልጆች ወልደሽ በስንት አመት እንደውም 10 ምናምን አመት ስፓን አድርጎ እንዴት ይሰማሻል? የመጀመሪያ ልጅን ስትወልጂ እንዴት ተሰማሽ? የመጨረሻ ልጅን ስትወልጂ እንዴት ተሰማሽ? የመሃለኛው ቢሆን እንዴት ተሰምቶሻል? ሰባት ልጆች ስላለሽ በጣም ደስተኛ ነኝ። እኔ 7 ልጆች ስላሉኝ በጣም 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 ደስተኛ ነኝ። በቃ ሁሉ ጊዜም እግዚአብሔርን ነው የማመሰግነው። ልጆች እግዚአብሔር ስጦታዎች ናቸው እና የኔ ያደረኩት እኔ ያመጣሁት አይደለም። ግን እግዚአብሔር ያንን ነገር ፈቅዶ ስለሰጠኝ ባርኮ ስለሰጠኝ በልጆቼ በጣም ደስተኛ ነኝ። እንዳልኩት የመጀመሪያ ልጄ የሐዘኔ መጽናኛ ነበረች። በጣም ነው የምወዳት። በጣም ነበረ መጽናናባትና መደሰተው ሁሉንም ስወልዳቸው። ከዛ ሁለተኛ ልጄ ወንድ ሆኖ ተወለደ። ቀጣዮቹ በሙሉ ወንዶች ነበሩ። በጣም ደስተኞች ነበርኩኝ። ሲረብሹ፣ ሲወድቁ፣ ሲነሱ፣ ሲያለቅሱ፣ ሲስቁ በቃ ያ የኔ የህይወት መንገዴ ደስታዬ ነበርና ከዛ ደግሞ የመጨረሻ ልጄ ደግሞ ለሴቷ ለትልቋ ልጄ እህት ሁለተኛ አገኘው ከረዘም ካለ ጊዜ በኋላ። እሱ ደግሞ በጣም ትልቅ ደስታን ለሁሉም ለወንድሞቿ፣ ለአባቷም፣ ለቤተሰቡ በሙሉ ትልቅ ደስታን የፈጠረ ነበርና በዛ ምክንያት እኔ በልጆቼ በጣም ደስተኛ ነኝ። ሁሉም ጊዜ እግዚአብሔርን አመሰግናለሁ።
በጣም ቴንኪዩ ስላገዝሽኝ መስራት እና እኔም ማለት የምፈልገው ደግሞ ሁሌም ለእኛ ስላለሽልን እዚህ ቤተክርስቲያን አንቺ ነሽ በደንብ እንድንሄድ አድርገሽ አባታችንም ያው እሱ በጣም ይፈልጋል እንደዛ አንቺ ግን ኢንፎርስ አድርገሽልን ባይሆንም አሳየሽን የእግዚአብሔርን ፍቅር አንቺ ያመጣሽን በጣም ደስተኛ ነን ሁላችንም እና ሀበንም ራሱ እዛ ሆነው ሁሌ አንቺን በቃ ቴንኪዩ ይሉሻል የደወሉ ምናምን ነገር ራሱ ቼክ ያደርጋሉ ሁላችንም በጣም እንወድሽ እና በጣም ቴንኪዩ ህይወት ሰተሽን ወልደሽን ምናምንም በጣም እናመሰግንሻለን። እሺ በጣም እንወዳችኋለን ልጆቼ እድሜና ጤና ይስጣችሁ አብሮ ለሁሉ ጊዜ ለረጅም ጊዜ ያኖረን። አሜን አሜን። እሺ ቻው ባይ